አካባቢው ላይ ያለውን ማህበረሰብ እዚሁ እናስገባለን። ያልተዘጋጀንበትን ቃል አንገባም። ከንቲባ አዳነች አቤቤ። የአዲስ አበባ ከተማ ከንቲባ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ እየተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶች ግንባታ አስጀምረዋል። ከንቲባ አዳነች አቤቤ አካባቢው የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት እንኳን ለመከላከል አደጋጁ ነው ቆይቷል ብሏል። ከዚህ ቀደም ከፍተኛ የእሳት አደጋ ተከስቶ የመኪና መግቢያ ጠፍቶ እሳቱን ለመቆጣጠር ከፍተኛ ፈተና አጋጥሞ እንደነበርም አስታውሷል። 10,000 ካሬ ላይ ያረፈው አዲስ የሚገነባው መኖሪያ መንደር ምቹ፣ ህፃናትና ወጣቶች የሚጫወቱባቸው መሰረተ ልማቶች ጭምር የሚገነባበት የአካባቢውን ገጽታ ሙሉ በሙሉ የሚቀየር እንደሆነም ተነግሯል። ከንቲባ አዳነች የሚገነባው 9 ህንፃ መሆኑንና ከአካባቢው የተነሱ ነዋሪዎች እዛ ወደሚገነቡት መኖሪያ ቤቶች እንደሚገቡ ይፋ አድርጓል። 9 ህንፃ ባለ 8 ወለል ነው። ከ500 በላይ ቤቶች ይገነባል። ሲገነባ ከዚህ የምትነሱትን ብቻ አይደለም የሚይዘው፣ በርካታ ህዝብ ይዛል። አካባቢው ላይ ያለውን ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ሲሉም ተናግሯል። ከዚህ የተነሳችሁትን የቅድሚያ ሰጥተን እዛም ስታደሱ ወደ ቤታችሁ መግባት እንድትችሉ እንጥራለን ብለዋል። እናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከትና መተረፈፍ ይሆናል ያሉት ከንቲባ አዳነች መንገድ ዳር ያሉት ህንፃዎች የንግድ ቤት ያላቸው እንደሆኑና ተጨማሪ የንግድ ህንፃዎች እንደሚኖሩም አስታውቋል። በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም፣ ተዘጋጅተን ነው ቃል የምንገባላችሁም ብሏል። የቤቶቹ ግንባታ እስከ መጪው አዲስ ዓመት ድረስ እንደሚጠናቀቅ የገለጹ ሲሆን አዲሱ ዓመት በዚህ አካባቢ አዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለህፃናት፣ ለወጣቶች፣ ለአረጋውያን የሚመች መንደር ይኖራል ሲሉም ቃል ገብተዋል። እንደዚሁም በሌላኛው መረጃችን የሚወዳደረው አራዳ ወረዳ 2 14 በሚባለው የምርጫ ክልል ነው። ይህን ያለው ዲያቆን ዳንኤል ክብረት ነው። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት በ7ኛው ጠቅላላ ምርጫ የብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸውን ለቲክቫህ ኢትዮጵያ አረጋግጠዋል። ይሁን እንጂ ለወከሉት ምርጫ ክልል ዝግጅታቸውን በተመለከተ ማብራሪያ ሲጠይቃቸው ዝርዝር ማብራሪያ ለመናገር አሁን ያሉበት ቦታ እንደማይመቻቸው ተናግረዋል። የብልጽግና ፓርቲ እጩ ሆነው ቀርቧል መባሉ ግን እውነት ነው በሚል ለቀረበላቸው ጥያቄ አዎ የሚል አጭር ማረጋገጫ ምላሽ ሰጥተዋል። ታዲያ የትኛውን አካባቢ ወክለውን የሚወዳደሩት ለሚለው የቲክቫህ ኢትዮጵያ ጥያቄም የሚወዳደረው አራዳ 2 ወረዳ 14 በሚባለው የምርጫ ክልል ነው ብለዋል። ዘንድሮ እጩ ሆነው የሚወዳደሩበት አራዳ ምርጫ ክልል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ዶክተር ከዚህ ቀደም ተወዳድረውበት የነበረውን ተክተው ማለት ነው ስንላቸው አዎ የሚል ምላሽም ሰጥተዋል። ቲክቫህ ኢትዮጵያም እንዴት በሳሙኤል ክፍሌ ቦታ ሊተኩ ቻሉ ብሎ ሲጠይቃቸው እሱን እኔ አላውቅም፣ ፓርቲውና ምርጫ ቦርድ ናቸው የሚያውቁት ሲሉ መልሰዋል። በዚህ ጉዳይ ላይ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ማብራሪያ ለማካተት በእጅ ስልካቸው ቢደወልም ለጊዜው ሳያነሱ መቅረታቸውን የቲክቫህ ኢትዮጵያ መረጃ ያሳያል። ይሁን እንጂ ሳሙኤል ከሚያዝያ ወር 2018 ዓ.ም መጀመሪያ አንስቶ በገዛ ፈቃዳቸው ከውድድሩ ራሳቸውን ማግለላቸውን ለኢትዮጵያ ኢንሳይደር ድረገጽ አስታውቋል። ከምርጫ ውድድሩ የራቁት በግል ምክንያት እንደሆነ የገለጹ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድም ጥያቄያቸውን ተቀብሎ ከእጩና ዝርዝር ውስጥ እንዳወጣቸው አስረድተዋል። ዶክተር ሳሙኤል ገዢውን ፓርቲ ወክለው በአራዳ ክፍለ ከተማ ለፓርላማ እንዲወዳደሩ ቀርቦ የነበረ ቢሆንም የእርሳቸውን እጩነት ፕሬዝዳንቶች ከፓርቲ አባልነት እንዲለቁ ከሚያዘው የራስ ገዝ የዩኒቨርሲቲዎች አዋጅ ጋር እንደሚቃረን ሲገልጽ ቆይቷል። በዚህም መሰረት ሳሙኤልን ተክተው በአራዳ ክፍለ ከተማ ለፓርላማ የሚወዳደሩት ዲያቆን ዳንኤል ክብረት መሆናቸው ማረጋገጥ ተችሏል።